ሰላም ወዳጆች እንደምን አላችሁ? የሶማሌላንድን አገር መሆን እንዴት አያችሁ? እንግዲህ ታላቋ እስራኤል እንግዲህ በእምነትም በሳይንስም በቴክኖሎጂም በጣም የምትታወቋ አገር ሪኮግናይዝ አድርጋለች ትላንትና ወይም ደግሞ ለሶማሌላንድ እውቅና የሀገርነት እውቅና ሰጥታለች። ብዙ ወሬ ስታወሩ የነበራችሁ ሰዎች አሁን ምን ትላላችሁ ነው? እኔ አገራት እንዲከፋፈሉ እያነሱ እንዲሄዱ ግጭት እንዲፈጠር መገንጠል ልክ ነው ብዬ አልደግፍም። ትክክል አይደለም። ሶማሌዎች ከየትኛውም የዓለም ሕዝብ በተለየ መልኩ አንድ ቋንቋ፣ አንድ እምነት፣ አንድ ባህል ያላቸው ሕዝቦች ስለሆኑ አንድነታቸውን ጠብቆ ጠንክረው ቢኖሩ በጣም ደስ ይለኛል። ነገር ግን በጣም ተወጥረው ሸንተ ሶማሌ በማለት አምስቱ ኮከባትን በባንዲራቸው ላይ አስቀምጦ ዛይድ ባሬ ከኋላው በገፉት በነ ግብጽ ታግዞ ኢትዮጵያን ወሯል። ኢትዮጵያን እስከ አዋሽ ወይም እስከ አዳማ ድረስ የኔ ነው በማለት ማለት ነው። ደቡብ ህዝቦችን ጨምሮ ምስራቁን የኦሮሚያ ክፍል ጨምሮ ኢቭን አፋርን ሙሉ የሶማሌ ሪጅንን ጨምሮ የኔ ነው በማለት ታላቋን ሶማሌ ኬንያን ጨምሮ ጅቡቲን ጨምሮ ለመጠቅለል ያደረገው ሙከራ ነው። በዛ ኢትዮጵያ ቀጥቅጣ መልሳ የዛሬዋ ሶማሌላንድ እና ፑንትላንድ የሚባሉ ግዛቶች የተፈጠሩት። ከዛን ጊዜ ጀምሮ ሶማሊያ ኢትዮጵያን ከወረረች ጊዜ ጀምሮ ሰላም አላገኘችም። በዚያ የተነሳም ይመስለኛል የደርግ መንግስትም ለሶማሌላንዶች ከፍ ያለ ድጋፍ አድርጎ አንዳንድ መረጃዎች ስለሚያሳዩ ነው ይሄንን እምለው። ሶማሌላንዶች የፌዴራሉን መንግስት ወይም የዋናውን ሶማሌ መጥተው ታግለው ነጻነታቸውን አውጀዋል። ግን በዓለም ደረጃ ነጻነታቸውን እውቅና የሰጠው አገር የለም። ፑንትላንድም እንዲሁ ናት። በተመሳሳይ እንዲሁ ነጻነቷን የምትጠባበቅ አገር ናት። አሁን ደግሞ የምንሰማው ጁባላንድም እንደዚሁ። እንግዲህ አንዳንዴ የሆነ ሰው ወይም የሆነ መንግስት የሆነ መሪ ተወጥሮ ጠግቦ ህዝቡ በሰላም እንዳይኖር የሌላውንም አገር የሚመኝና ምኞት ውስጥ ከገባ እንዲህ ያለ ውጥንቅጥ ውስጥ ነው የሚገባው። ያ የዚያድ ባሬ ሸንተ ሶማሌ ወይም አምስቱ የሶማሌ ግዛቶች በማለት ከኢትዮጵያ፣ ከኬንያ፣ ከጅቡቲ ከተለያየ አገራት ቆርሶ ታላቋን ሶማሌ ለመፍጠር ያደረገው ሙከራ ከሽፎ እንዲያውም ያለውንም አገራቸውን ብትንትኑን አውጥቶ ዛሬ እንደምታዩት በዋናነት 3 ወይ 4 አገር ሆነዋል። አሁን ደግሞ ትላንትና እስራኤል እውቅና መስጠቷን ሰምተናል። ዓለም በዚህ ዙሪያ ዛሬ እየተነጋገረ ነው ያለው። በርካታ የሶማሌላንድ ዜጎች በአገር ውስጥም በውጪም ከፍተኛ ደስታቸውን እየገለጹ ነው ያሉት። ይሄ ባይሆን ጥሩ ነው፣ ነገር ግን ሆኗል። ሱዳንም ታስታውሳላችሁ ኢትዮጵያ ላይ ከፍ ያለ ወንጀል ስትፈጽም የኖረች አገር ናት። ለሻቢያ ለወያኔ እዚህ መድረስ ትልቁን አስተዋጽኦ ያበረከተችው ሱዳን ናት። ነገር ግን ሱዳን ኢትዮጵያን ኤርትራን ስታሳጣው የባህር በርን ስታሳጣ እሷ ደግሞ ሙሉ በሙሉ የነዳጅ የእርሻ የውሃ የሁሉ ነገር ክፍለ ሀገሯ የነበረውን ደቡብ ሱዳንን አታለች። እና በአንዱ ላይ የሆነ ወንጀል ስትሰሩ በራሳችሁ ላይም እንደሚሰራ መገንዘብ እጅግ አስፈላጊና አርቆ ማሰብን ማስተዋልን ይጠይቃል። በዚህ ዓለም ላይ አገር ሲመራ ማለት ነው። እና የኛ አገር የምትመሩ ብትሆኑ ሌሎች አገራትንም የሚመሩ ሰዎች አርቆ ለትውልድ የሚሆን ነገር እያሰቡ መስራት በጣም አስፈላጊ ነው። እናም የኢትዮጵያ የባህር በር ጥያቄ የተወሰነ ኮሪደር በሶማሌላንድ በኩል ለማግኘት ኢትዮጵያ ስታደርግ ይሄ በዓለም አቀፍ ደረጃ ያስወቅሳል። ኢትዮጵያ የማይሆን ወንጀል ውስጥ ገባች። የዶክተር አብይ መንግስት ምንም ነገር ሳያስብ ምንም ነገር ሳያጠና እዚህ ውስጥ ገባ እያላችሁ ስትሉ ነበር። ዛሬ እስራኤልን እውቅናውን ሰጥታለች። እስቲ ተናገሩ ውስጥ እስራኤልና ኢትዮጵያ ደግሞ
በአንድም በሌላ መንገድም አብሮ የሚሰሩ አገራት ናቸው። በዓለም ላይ ጠንካራ ወዳጅነት ኢትዮጵያ አላት ከተባለ ከእስራኤል ጋር ነው ያላት። ስለዚህ ሪሊ ይሄ የሶማሌላንድ አገር መሆን ኢትዮጵያንም ይጠቅማል ብዬ ነው የማስበው እኔ። ስለዚህ ይሄ አሁን ያለው የኢትዮጵያ መንግስት ዝም ብሎ መንግስት ብቻ አይደለም፣ በጣም ጠንካራ መንግስት፣ በየት በኩል መጥቶ ከፊታችሁ እንደሚቆም የማታውቁት መንግስት እየሆነባችሁ ነው። ለአብዛኞቻችሁ በየት እንዳለፈ ሳታውቁ ከፊታችሁ ታገኙታላችሁ። ወደ ኋላ ቀርቷል ይሄ መንግስት እያላችሁት ከፊታችሁ መጥቶ ቆሞ ታገኙታላችሁ። እና እኔ ለሶማሌላንዶች ወይም ለሶማሌላንደርስ እንኳን ደስ አላችሁ ላለሁ። እንግዲህ የትግላቸው ፍሬ ነው። ጥሩ ነው፣ አንድነት ጥሩ ነው፣ ጠቃሚ ነው። ነገር ግን አንድነትን የማይቀበል መንግስት ባለበት ሀገር ምንም ማድረግ አይቻልም። እና እችን ታክል ለማለት ነው። እንግዲህ ቀጣዩን ደግሞ እያየን ወደፊት እናወራበታለን። ዛሬ ማታም በዚህ ዙሪያ ላይ ለኢትዮጵያስ ምን ማለት ነው፣ ለምስራቅ አፍሪካስ ምን ማለት ነው፣ እንዴትስ ነው ከዚህ በኋላ ያለው ሁኔታ የሚቀጥለው የሚለውን ሪሊ እናወራበታለን ወይም እንወያይበታለን ባለሙያዎችን ጋብዤ ወይም ጓደኞቼን ወይም ወዳጆቼን። ስለዚህ ፎሎ አድርጉና ዛሬ ማታ በዚህ ዙሪያ እናወራለን። ቴንኪዩ፣ አመሰግናለሁ። መልካም ጊዜ